ይሲ ይሄን መመርመርና ማወቅ አለብን። በአራት ክፍል ነው የከፈልኩት ለምትጽፉ ሰዎች አንደኛ መጀመሪያ ማብራሪያ ልስጣችሁ። እንዲህ ብዬ ማብራሪያውን ጽፌዋለሁ። ይህ እጅግ ጥልቅና መንፈሳዊ የሆነ በተለይም በዕብራውያን መልእክት ላይ በሰፊው የተብራራ ትምህርት ነው። ኢየሱስ ክርስቶስ ሊቀ ካህናት ተብሎ ሲጠራ በብሉይ ኪዳን በነበረው የአሮን ክህነትና በእርሱ መካከል ያለው ልዩነት እንዲሁም ለኛ ያደረገው ለዘላለም መማለድን ያሳያል። ትምህርቱ በአራት ዋና ክፍል ከፍየዋለሁ። አንደኛ የክርስቶስ ሊቀ ካህናትና ምንነትና መገኛ ምንድነው? አንደኛ ለምትጽፉ ዕብራውያን 5 ከ1 እስከ 10 ያለውን እኔ ያነብላችኋለሁ። ዕብራውያን 5 ከ1 እስከ 10 ያለውን በሰፊው የሚያብራራው ይሄ ነው። ስለ ኢየሱስ ሊቀ ካህን ስትጠየቁ ወይም ሰዎች ሲጠይቋችሁ ምንድነው ሲሏችሁ ቀጥታ ዕብራውያን 5 ከ1 እስከ 10 ይሄ የሚናገረው ስለ ኢየሱስ ሊቀ ካህነት ብቻ ነው። የሚገርማችሁ የአሮን ሊቀ ካህንነት በሰው ነው የተሾመው። የኛ ደግሞ ሊቀ ካህን በእግዚአብሔር። አሜን። ከኔ ጋር መሆናችሁን አሜን በሉኝ እስኪ። አይዟችሁ፣ አላደክማችሁም። እኔ ብዙ አልወድም አሜን በሉ ማለት፣ ግን ከኔ ጋር መሆናችሁ ትምህርቱን አሜን አለን። አሜን በሉ። አሮን በሰው ነው የተሾመው። የኔና የናንተ ሊቀ ካህን ግን በእግዚአብሔር ዘንድ። ይገርማችሁ፣ በእግዚአብሔር ዘንድ ደሙን በማፍሰስ የተገኘ ሊቀ ካህን ማንም ሊያሸንፈው የማይችል ሊሰርዘው የማይችል ሊወስድብን የማይችል። የሚገርማችሁ እህቶችና ወንድሞቼ የሚራራልን ሊቀ ካህን አለን ሲለን ደሙን አፍስሶ ነው። ማንም ሊሽረው የማይችል፣ እኔ አገልጋይ ሊሽረው የማልችል፣ ቅዱሳን ሊሽረው የማይችል፣ ነቢያት ሊሽረው የማይችል፣ የተማሩ ዕውቀተኛ ነን የሚሉ ሊሽሮት የማይችል። ለምን ተፌ ካላችሁ አንዴ መስዋዕት በመሆን ነው ሊቀ ካህኑን ያገኘው። አንዴ በመስቀል ሥራ መስዋዕት በመሆን ከአብ ዘንድ ሊቀ ካህንነቱ ተሾመ። ከዘላለም እስከ ዘላለም ክብር ይሁንለት። ለዚህ ነው ተደገፉበት እምላችሁ። ለዚህ ነው ድግፍ በሉ እምላችሁ። ለዚህ ነው በኃጢአት ጎዳና ብትሄዱ ድግፍ በሉ። ደሙን አፍስሶ ነው ሊቀ ካህን ይሆናላችሁ። ዛሬ የደከማችሁ አለ፣ ዛሬ ጉልበታችሁ የተብረከረከ አለ፣ ዛሬ መጸለይ ያቃታችሁ አለ፣ ዛሬ ቃሉን ማንበብ ያላችሁ፣ ዛሬ ነግራችኋለሁ። በአብ ዘንድ የተሾመ በመታረድ ያገኘነው ሊቀ ካህን አለ። እሱም የናዝሬቱ ኢየሱስ ክርስቶስ አለ። እሱ ተፈትኖ ስላለፈ ለሚፈተኑት ይራራላቸዋል እንደሚል ዛሬ ላንቺ ይራራልሻል እህቴ ሬሚ፣ ዛሬ ይራራልሻል። ዛሬ አስቱዬ ላንቺም ይራራል። የሱ ቃል የማይለወጥ ነው። የሱ ቃል ምንም የማይታጠፍ ነው። ለምን ብትሉ እህቶችና ወንድሞቼ አንዴ በመስቀሉ ሥራ በመሰዋት ነው ሊቀ ካህናችን የሆነው። እኔ ምንም ልቀለውጠው አልችልም። ነቢያት ሊለውጠው አይችልም። አስተማሪ ሊለውጠው አይችልም። በአብ ዘንድ የተሾመ ስለሆነ የአሮን ሊቀ ካህናት በሰው ነው የተሾመው። ታውቃላችሁ፣ እነሱ ደግሞ ሞተው ቀርተዋል። አሜን ይባላል። እነሱ ሞተው ቀርተዋል። የኛ ግን ሞትን ድል አድርጎ የተነሳ ሊቀ ካህን ነው። እኔ ሌዋዊ ከአሮን በኋላ ለሌዋዊ ነው ይሄ ክህነት የተሰጠው። ክህነት በአይነት ባይዘው እህቶችና ወንድሞች፣ ክህነት ማለት አገልጋይ ማለት ነው። ሌላ ወርድ የለውም። ክህነት ማለት አገልጋይ ማለት ነው። የኛ ካህን ግን ኢየሱስ ክርስቶስ በእግዚአብሔር ዘንድ የተሾመ ነው። አሮን በሰው ዘንድ ነው የተሾመው። የኛ ግን በእግዚአብሔር ዘንድ ነው የተሾመው። እሱ ብቻ አይደለም፣ አንዴ ደሙን በማፍሰስ ነው ክህነት ይሆነልን። አንዴ በመስቀሉ ሥራ በመታረድ ክህነት ሆነልን። ለዛ ነው አይደክምም እምላችሁ። ለዛ ነው አይዝልም እምላችሁ። እንደ ሰው አይደክምም። በኦልድ ቴስተመንት ደግሞ ካህኖች የሚገርማችሁ ነገር በዓመት አንድ ጊዜ ለማሰረይ ነበር። የኛ ደግሞ ለዘላለም ካህናችን ሆነ ኢየሱስ ክርስቶስ። ክብር ለታረደው በግ ይሁን። ስለ ኢየሱስ ሊቀ ካህናት ስትጠየቁ ቀጥታ ዕብራውያን 5 ላይ ትሄዱና
ከ1 እስከ 10 ያለው ስለ ኢየሱስ ሊቀ ካህን ብቻ የሚናገረው ነው። ባይዘዌ የዕብራውያን ምዕራፍ 5 ላይ 14 ቁጥር ብቻ ነው ያለው። በሁለት ነው የሚከፈለው። የመጽሐፍ ቅዱስ አዋቂዎች እንደሚናገሩት በሁለት ክፍል ብቻ ነው። የመጀመሪያው የኢየሱስ ክርስቶስ ሊቀ ካህንነት ከቁጥር 1 እስከ 10 ያለው ብቻ ነው። ሁለተኛ ደግሞ ከ11 እስከ 11 ያለው ደግሞ በእምነት ስለ መጽናናት የተሰጠ ማስጠንቀቂያ ነው። ይህን እንደ መግቢያ ካልኳችሁ ለምትጽፉ ሰዎች ይህን እንደ መግቢያ ካልኳችሁ የኢየሱስ ክርስቶስ ሊቀ ካህንነትና ምንነት በሚል ነው ለምትጽፉ። ዕብራውያን 5 ከ1 እስከ 10 እኔ አነበዋለሁ። አይዟችሁ እኔ አነበዋለሁ። እናንተ ብቻ እጃችሁ ይበርታ። እኔ አነበዋለሁ። እንደዚህ ይላል፣ ሊቀ ካህን ሁሉ ስለ ኃጢአት መባና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና። ቁጥር 2 እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። አራነጥብ እዩ። በጣም አዳምጦኝ የኛ ሊቀ ካህን በጣም የተለየ ነው። እህቶችና ወንድሞች የኦልድ ቴስትመንት ሊቀ ካህን ፈጽሞ የማያጠፋውን ፈጽሞ የማያጠፋ ኃጢአት በግ ይዘው መጥተው ፈጽሞ የማያጠፋ ኃጢአት በግ ይዘው መጥተው በጌታ ፍቅር ማይካችሁን ፕሊስ የመንፈስን አንድነት መጠበቅ ስላለብን እህቶችና ወንድሞች የድሮ ሊቀ ካህን በግ ይዘው ነው በየዓመቱ ነው በግ ይዘው የሚሄዱት። ሁሉን ኃጢአት አያጠራም፣ አያዝንላቸውም። ሲያቀርቡ ነው የሚቀረብላቸው። የኛ ሊቀ ካህን ራሱ እዩት። እርሱ ስለ ኢየሱስ ነው። እርሱ ራሱ ደግሞ በድካም ስለሚለብስ የኔና የናንተን ድካም ላልተማሩትና ለሚስቱ ሊራራላቸው ይችላል። እህቴ ስትስቺ የሚራራ ሊቀ ካህን ያለሽ። ብትማሪ ባትማሪ የሚራራልን ሊቀ ካህን ያለን። ቁጥር 3 በዚህም ምክንያት ስለ ሕዝቡ አየሽ፣ እኔና እናንተ ገባን። በዚህም ምክንያት ስለ ሕዝቡ እንደሚያቀርብ እንደዚሁ ስለ ራሱ ስለ እኔና ስለ እናንተ ነው ራሱን ያቀረበው። እንዲሁ ራሱን ደግሞ ለመስዋዕት ስለ ኃጢአት ሊያቀርብ ይገባዋልና። የኛ ሊቀ ካህን ስለ ኃጢአታችን ራሱን አቀረበ። ስለ ኃጢአታችን ራሱን በመስቀል ላይ ሰጠ። ስለ እኔና ስለ እናንተ ብቻ ሳይሆን ስለ ዓለም ሁሉ ራሱን በመስዋዕት ላይ አቀረበ። የኦልድ ቴስተመንት አስቱ ኃጢአት ብትይዝ ኃጢአት ብትሰራ በግ ይዛ ነው ወደ ካህናቱ የምትሄደው፣ ለዛውም በሰው ወደ ተመረጠው። አስቡት ሽታውን፣ አስቡት አግሊነቱን። ከዛ የአስቱ ኃጢአት ፈጽሞ እኮ ደግሞ አያልቅም። ምናልባት ሰው ደብድባ ገላ ነው። ከዛ ለጊዜው ይከድንላትና ተመልሳ ደግሞ ሰው ተሳድባ ሰልፍ ትይዛለች። ከዛ ደግሞ ሐሴት ትቀጥላለች። ሐሴት ደግሞ የሆነ ነገር ካደረገች በኋላ የጎረቤቷን በግ ደግሞ ሰርቃ ብትመጣ እንደገና ሌላ በግ ይዛ ትሄዳለች። እንደገና እነዛ ያርዱና እንደገና ደግሞ አይቀመጡም፣ ቆመው ነው ክህነታቸውን የሚያደርጉት። ለምን? ለዘላለም የማያጠራ ስለሆነ። የኛ ግን የኢየሱስ ደግሞ በዚህ ምክንያት ስለ ሕዝቡ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕት ስለ ኃጢአት ሊያቀርብ ይገባዋልና። ቁጥር 4 እንደ አሮን፣ ይኸው አሮንን ሲያነሳው እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። ቁጥር 5 እንዲሁ ክርስቶስ ደግሞ I love this one እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። በስማም የኛ እኮ